choosing the right platform ትክክለኛውን የዌብሳይት አይነት እንዴት እንመርጣለን በሚል ርዕስ ዙሪያ ቪዲዮ ክፍል 5 ማብራሪያ አብረን እንቆያለን። ንግዶን ወይም አገልግሎቶን በኦንላይን ማቅረብ ይፈልጋሉ፣ ነገር ግን እንዴት የሚለው ግራ ገብቶታል። እነሆ ዛሬኛ በሙያችን ልናገለግለው ቀርበናል። ፈጣን የዌብሳይት ማበልጸግ አገልግሎት በተመጣጣኝ ዋጋ ይደውሉልን። ቅድሚያ ለኛ ስለሚሰጡ ከወዲሁ ከልብ እናመሰግናለን። ከዚህ በመቀጠል ወደ ዛሬው ክፍል 5 ቪዲዮ ማብራሪያ እናመራለን። እንግዲህ ዛሬ የምናየው choosing the right platform custom coding በሚል ርዕስ ይሆናል ማለት ነው። ምንድነው ዌብሳይት ሲሰራ ለሁሉም አንድ አይነት አፕሮች አይደለም የምንከተለው። ለሆቴል አገልግሎት የሚውል ዌብሳይት ከሆነ ለሆቴል ስራ አገልግሎት የሚውል ዌብሳይት ከሆነ ለትምህርት አገልግሎት የሚውል ዌብሳይት ጋር አንድ አይነት አይሆንም ማለት ነው። ስለዚህ የተለያዩ ሁኔታዎች ዌብሳይቱንም የተለያየ አፕሮች እንድንከተል ያደርገናል። በዚህ ስር 6 የሆኑ ነጥቦች አሉ። እነሱን አንስተን ለማየት እንሞክራለን። የመጀመሪያው choosing your web platform strategic decision። ይሄ እንግዲህ የረጅም ጊዜ ውሳኔ ስለሆነ ዌብሳይት አንድ ጊዜ ወጪ አውጥተን ስናሰራ ለረጅም ጊዜ የሚያገለግለን ስለሆነ ከስትራቴጂክ ዲሲሽን አንፃር ግምት ውስጥ የምናስገባቸው ነገሮች አሉ ነው። ሁለተኛው custom coding ነው። ultimate flexible and control ፍሌክሲብል እና በቀላሉ ማኔጅ የምናደርገው መሆን መቻል አለበት። ስለዚህ ከስተማይዝድ የሆነ እንደየ የስራው ዘርፍ አይነት ከስተማይዝ ተደርጎ ወይም ሞዲፋይ ተደርጎ ነው የሚሰራው ማለት ነው። ሶስተኛ ከኮስት አንፃርም ኮስት አናሊሲስ ወጪው ምን ያህል ነው የሚለውንም ግምት ውስጥ ተደርጎ ከደንበኛው በጀት አንፃር የሚታይ ነገር አለ ማለት ነው። አራተኛ ፐርፎርማንስ ኤንድ ስኬሌቢሊቲ ኮንሲደሬሽን አለ። የዌብሳይቱ አቅም እና ስኬሌብል የሚሆን ለማስፋፋት ወደፊት አዳዲስ ነገሮችን እያደረጉ አፕዴት እያደረጉ ለመሄድ ፐርፎርማንሱ ወይም አቅሙ ግምት ውስጥ ይገባል ማለት ነው። እሱንም አንድ ኮንሲደሬሽን ነው፣ በዛ ደረጃ እናያለን። ሌላው ዲሲሽን ፍሬምወርክ ነው። እንግዲህ ዌብሳይትን ለማሰራት ውሳኔ ለመወሰን ግምት ውስጥ የምናስገባቸው ነገሮች አሉ። እነዚህ ነጥቦች አሉ፣ እናያቸዋለን። ሌላው የመጨረሻው እና 6ኛው ኮንክሉዥን ነው። selecting your ideal platform ይላል። ከኛ ፍላጎት ጋር የሚሄደውን ወይም ከኛ ዘርፍ ጋር የሚሄደውን ለመምረጥ ኮንክሉድ የምናደርግባቸው ነጥቦች አሉ ማለት ነው። እንግዲህ ይሄ 6ቱ ነጥብ ላይ ዛሬ ለማየት እንሞክራለን። ከዚህ ከመጀመሪያው ነጥብ ስንነሳ እንግዲህ ስትራቴጂክ ዲሲሽን ነው። ዌብሳይት ስናሰራ እንደው ዝም ብለን ለአንድ ወር ወይም ለአንድ አመት አይደለም፣ ለረጅም ጊዜ ሊያገለግለን የሚችለውን አፕሮች መከተል መቻል አለብን ማለት ነው። እንግዲህ ዌብሳይትን ስናይ አሁን በዚህ በ2024 $80 ቢሊዮን ዌብሳይት ለማሰራት ሰዎች ወጪ ያወጣሉ። አጠቃላይ እስከ 2004 ዓመተ ምህረት ድረስ ያለው የዓለማችን ላይ ዌብሳይት ለማውጣት ለማሰራት ለማስተዳደርና ሜንቴን ለማድረግ ምክንያቱም የሆነ
ቴክኒካል የሆኑ ኢረሮች ሊያጋጥሙ ይችላሉ በስራ ሂደት ላይ። እነዚህ ወጪዎች እንግዲህ ተደምረው $80 ቢሊዮን ለዌብሳይቱ ወጪ ይደረጋል ማለት ነው። ይሄ ምንን ያሳያል? ቢዝነሶች ወደ ዲጂታል ፈርስት አፕሮች ሽፍት አድርገዋል ማለት ነው። አሁን ይህ ሱቅ ላይ ተከራይቶ ለሱቅ ምናምን ከማውጣት ይልቅ ኦንላይን ላይ እንደዚህ ያለ ዌብሳይትን አሰርቶ በዛ ግብይትን ማካሄድ ቀዳሚ ተመራጭ ሆኗል ማለት ነው። ለዚህ ነው ይሄ $80 ቢሊዮን ዌብሳይት ለማሰራት እና ለማስተዳደር ወጪ የሚደረገው። እንግዲህ ይሄ የፕራይመሪሊ ዲቨሎፕመንት ፓዙ ከስተም ኮዲንግ ነው። ይሄ ሶፍትዌሩ ኮድ ሲደረግ እንደየዌብሳይት አይነቱ እንደየዌብሳይቱ ባህሪ አገልግሎት ከስተማይዝ ተደርጎ ወይም ደግሞ ለዛ ስፔሲፊክ ለሆነ የስራ ዘርፍ አይነት ተደርጎ ነው ኮድ የሚደረገው። ይሄ ዲጂታል ፕሬዘንሱን በጣም ክሪቲካል ያደርገዋል ማለት ነው። ለሁሉም አይነት አንድ አይነት ከሰራን ያ ጥሩ ስለማይሆን የቢዝነሱ ዘርፍ ለዛ ቢዝነስ ዘርፍ የሚሆን ስትራክቸር እና አፕሮች እንከተላለን ማለት ነው። ሁለተኛው እንግዲህ ከስተም ኮዲንግ ነው። ፍሌክሲብል እና ማኔጀብል መሆን መቻል አለበት። ኮንትሮል ልናደርገው የምንችለው መሆን መቻል አለበት። የአንደኛውን ለሌላኛው አምጥተን ከተጠቀምነው ትንሽ ኮምፕሌክስ ስለሚሆን ኮንፊውዝ ስለሚያደርግ ዩኒክሊ ለአንዱ ዌብሳይት የስራ ዘርፍ የሚሆነውን ዌብሳይት ለዛ የስራ ዘርፍ ስፔሲፊክ አድርጎ በደንብ ጥርት አድርጎ መስራት ይጠበቅብናል ማለት ነው። 100% ነው ይሄ መሆን ያለበት። ለሆቴል የሚሆነው ጫማ ሱቅ ከሚሆነው ጋር መደበላለቅ አያስፈልግም። ለሆቴል የሚሆነውን ስፔሲፊክ ለሆቴል ተብሎ ዲዛይን ተደርጎ ስትራክቸሩም ሁሉም ነገር ኮድ ሶፍትዌሩ ዲቨሎፕ መሆን መቻል አለበት፣ መበልጸግ አለበት ማለት ነው። ለምሳሌ እነዚህ ዌብሳይቶች ለትምህርታዊ ጉዳይ የሚውሉ ዌብሳይቶች፣ ለኦንላይን ማርኬት ፕሌስ እና ሌሎች ዳታ ድሪቭን ለሆኑ ዌብሳይቶች የምንከተለው አፕሮች የተለያየ ነው። እነዚህ ዌብሳይቶች በጣም ኮምፕሌክስ ናቸው እና ለሁሉም እንደየአይነቱ አፕሮቹን ተከትለን ነው የምንሰራው ማለት ነው። እንግዲህ ዌብሳይት ወጪ አለው። በጣም ኮምፕሌክስ የሆነ ዌብሳይት ከሆነ ሃይ ኢኒሻል ዲቨሎፕመንት ኮስት አለው ማለት ነው። ከፍተኛ የሆነ የዌብሳይቱን የማበልጸግ ወጪ ይኖራል። ስለዚህ ዌብሳይቱን ከመስራት በፊት ያለውን በጀት ማየቱ ተገቢ ነው የሚሆነው። ሶስተኛ ኮምፓራቲቭ ኮስት አናሊሲስ። ይሄ እንግዲህ ሪተርን ኦን ኢንቨስትመንት ROI የሚባል ነገር አለ። የምናወጣው ወጪ ከምናስገባው ገቢ አንፃር ግምት ውስጥ መግባት አለበት። ምንም ሪተርን ለሌለው ነገር ከፍተኛ ወጪ ማውጣት ተገቢ አይደለም። ስለዚህ ያንን ሪተርን ኦን ኢንቨስትመንት አናሊሲሱን ግምት ውስጥ አስገብተን መሆን መቻል አለበት ማለት ነው። ይሄ ካልኩሌሽን አለው፣ የማቴማቲካል እንትን ነው። ያንን ካልኩሌት አድርገን የምናወጣው ወጪ ከምናስገባው ገቢ ጋራ መመጣጠን መቻል አለበት። ይሄ በምን ላይ ነው የሚወሰነው? ዌብሳይቱ ምን ያህል ሄቪሊ ኮምፕሌክስ ነው የሚለውን ነው እዛ ላይ ነው የሚመሰረተው። ቀለል ያለ ዌብሳይት አይነት ከሆነ ወጪውም ቀለል ያለ ነው፣ ገቢውም እንደዛው ቀለል ይላል ማለት ነው። እንግዲህ አራተኛ ደረጃ ምንድነው? ፐርፎርማንስ ኤንድ ስኬሌቢሊቲ ኮንሲደሬሽን ነው።
ስኬሌብል ስንል ወደፊት የማደግ እንትኑ ምን ያህል ነው? ልናስፋፋው የሆነ ነገር አድ ልናደርግበት እንችላለን፣ ሞዲፋይ ልናደርገው እንችላለን። አዳዲስ ቴክኖሎጂዎች ሲመጡ ያንን አኮሞዴት ሊያደርግ ይችላል። ያ ግምት ውስጥ ገብቶ ነው የሚሰራው ማለት ነው። ያለበለዚያ ፑር የሆነ ዲዛይን ከሆነ የተሰራው ዌብሳይቱ ፐርፎርማንሱ የሆነ ነገር ወደፊት አዳዲስ ቴክኖሎጂዎች ሲመጡ ኤክስፓንሽን ምናምን ሲመጣ አዳዲስ ነገሮችን ለመጨመር ሞዲፋይ ለማድረግ ስንፈልግ ፐርፎርማንሱ ፑር ይሆናል። ፐርፎርማንሱ ማለት ምንድነው? ለምሳሌ አንድ ነገር አድ ስናደርግበት ሎዲንግ ታይሙ ዝቅተኛ ይሆናል ማለት ነው። ይንቀረፈፋል፣ ሲሽከረከር ይውላል። አሁን ተገቢ አይሆንም። ስለዚህ ወደፊት የስኬሌቢሊቲ ሁኔታውንም ግምት ውስጥ አስገብተን ነው ዌብሳይትን ስንሰራ። እንግዲህ ይሄ ኮድ ሲደረግ ነው መጀመሪያ ላይ ግምት ውስጥ የሚገባው። ይሄ 53% የሚሆኑት ዌብሳይቶች ሞባይል ላይ ቀርፋፋ ናቸው። ሎድ ሲያደርጉ ሲሽከረከር ነው የሚውለው ማለት ነው። ቶሎ እንትን አይደለም፣ ፐርፎርማንሱ ፑር ነው። ስለዚህ ይህንን ችግር የሚፈታ መሆን መቻል አለበት ዌብሳይት ለመገንባት ስናስብ ስናቅድ እነዚህ ነገሮች ግምት ውስጥ ማስገባት አለብን። ሌላው ዲሲሽን ፍሬምወርክ ነው። እንግዲህ ዌብሳይት ለማሰራት ስንወስን ግምት ውስጥ የምናስገባቸው ነገሮች አሉ። አንደኛ የቢዝነስ ኮምፕሌክሲቲውን መተንተን መቻል አለብን። ምን ያህል ኮምፕሌክስ ነው ይሄ? ተራ የሱቅ ዌብሳይት ከሆነች እንግዲህ ኮምፕሌክስ አይደለም ማለት ነው፣ ቀላል ነው። ስለዚህ ለሷ ምን ያህል ወጪ ያስፈልጋል? በጣም ደግሞ ውስብስብ የሆነ የኢኮሜርስ ፕላትፎርም ከሆነ ለምሳሌ አሊባባ ወይም አማዞን የሚባለው በጣም ውስብስብ ነው። ያ ከፍተኛ ወጪ ይጠይቃል። ስለዚህ ያንን አሴስመንት መስራት አለብን ማለት ነው። ምን ያህል ውስብስብ ነው፣ ምን ያህል ወጪ ይፈልጋል የሚለው። እንደገና ደግሞ ቴክኒካል ስኪልም ምን ያህል ይፈልጋል። አማዞንን ለማስተዳደር መቼም ማንኛውም ሰው ሊያስተዳድረው አይችልም፣ ምክንያቱም በጣም ውስብስብ ነው። ስለዚህ ለዛ ቴክኒካል እውቀት ያለው ሰው እናገኛለን ወይ ለማስተዳደር ለመስራት ራሱ ዌብሳይቱን ማርኬት ላይ እውቀቱ ያለው ሰው አለ ወይ? ከተሰራ በኋላ ደግሞ ብልሽት ሲገጥመው ሜንቴን የሚያደርግልን ባለሙያ አለ ወይ? የወጪውስ ምን ያህል ይሆናል ያ የሚለውን ነገሮች ግምት ውስጥ አስገብተን ነው ዌብሳይት ስናሰራ። ሌላው ኮንሲደር በጀት ኮንስትሬንት ነው። በጀት ምን ያህል በጀት አለን የሚለውንም ግምት ውስጥ እናስገባለን። ፊውቸር ግሮዝ ኤንድ ሞዲፊኬሽን ወደፊት የሆነ ቅድም እንዳልነው ለማስፋፋት ስንፈልግ የሆነ አዳዲስ ቴክኖሎጂዎች ሲመጡ አዳዲስ ቴክኖሎጂዎችን ለማካተት ስንፈልግ ያንን አኮሞዴት ማድረግ ይችላል ወይ የሚለውንም ግምት ውስጥ እናስገባለን ዌብሳይት ከማሰራታችን በፊት ማለት ነው። ሌላው ዩዘር ኤክስፒሪየንስንም ማየት ተገቢ ነው። ለደንበኞች ምቹ ነው ወይ? ደንበኞች ለመጠቀም ቀላል ነው ወይ? ብዙ ፕሮሰሶችን ከዚህኛው ቀጥሎ ይሄኛውን አድርግ፣ ከዚህኛው ቀጥሎ ወደዚህ ሂድ የሚል ሳይሆን አንድ ጊዜ ክሊክ አድርጎ አጠቃላይ የሚፈልገውን ተግባር ሊተገብር የሚችልበት ቀላል መሆን መቻል አለበት። ዩዘር ኤክስፒሪየንሱ ማለት ነው። ውስብስብ መሆን የለበትም። ያንንም ግምት ውስጥ ይገባል። እንግዲህ በጥቅሉ ኮንክሉዥን ሲሰራ ሁሉንም በአንድ አይነት ሳይዝ ውስጥ ማካተት ተገቢ አይደለም። ለወፍራሙም ለቀጭኑም ለአጭሩም ለረጅሙም አንድ ሱሪ አድርግ እንደማለት ይሆናል ማለት ነው ያ ሲሆን። ስለዚህ እንደየቢዝነሱ ባህሪ እንደየበጀቱ እንደ ባለቤቱ እንዳዘጋጀው በጀት መጠን የምንሰራቸው ዌብሳይቶች እንደዛው የተለያዩ ይሆናሉ ማለት ነው። ስለዚህ ስፔሲፊክ የሆነ ቢዝነስ ሪኳየርመንቱን ሚት የሚያደርግ ወይም ደግሞ የሚመጥን
መሆን መቻል አለበት ዌብሳይት ሲሰራ። እና እንግዲህ ይሄ ኮንቲኒዩስ የሆነ ኢቫሉዌሽን እና አዳፕቴሽን ሪኮመንድድ ይደረጋል። በየጊዜው ኢቫሉዌት እያደረጉ አዳዲስ ቴክኖሎጂዎችን ማካተት፣ ቢዝነሱ ሲሰፋ እንደዛው ፕላትፎርሙንም እያስፋፉት መሄድ ተገቢ ይሆናል ማለት ነው። እንግዲህ ዛሬ አጠር ያለች ቪዲዮ ነች። እዚህ ላይ ብናቆም መልካም ነው። እንግዲህ ዌብሳይት ለማስገንባት ፍላጎት ያላችሁ ሰዎች እኛን ኮንታክት ማድረግ እንዳትዘነጉ። የኮንታክት አድሬሳችን በዚህ የቪዲዮ ላይ የመጀመሪያው ክፍል ላይ ይገኛል። እኛን የምታገኙበት አድራሻችን፣ ስልኮቻችን አሉ። ስለዚህ በዛ ልታገኙን ትችላላችሁ። የዋትሳፕ ቁጥርም አለ። ስለዚህ ዛሬ በዚሁ ላይ በቀናል። አመሰግናለሁ።